የገዛውልሽን ኦይኔ ፍቅር በየቀኑ ስጦታ መስጠት አይሰለችህማ? ላንቺ ምንስ ብሰጥ? ኦሪጂናል ነው ሸውደው እንዳይሆን። አረ ላምሪ ትሙት ኦሪጂናል ነው። ውሰድና ለምትምልባት ሴት ስጣት። እሺ ምን ላድርግ የኔ ፍቅር? የመጀመሪያ ፍቅረኛዬ ነሽ። በሷ ነው ስም ሊኖርኩት በቃ ለምዶብኝ ቀረ። ይቅርታ ሁለተኛ ይለመደኝ። ተው ይሄው ተፏት በቃ። እሺ በቃ ተነስ፣ ይቅርታ አድርጌልሃለሁ። ላምሪ ምንድነው? አናዱኝ ነው እንዴ? ሁሉ ጊዜ በኤክሱ እየማላብሬው የምኖረው። ታዲያ መነጋገር እያለ መደባደብ እኮ። የኔ ፍቅር ይቅርታ በእናትህ በጣም ጎዳው። አይ ደህና ነኝ። እባክህ ደግሞ ወደ ውስጥ ፈሶ እንዳይሆን ተነስና ወደ ሆስፒታል እንሂድ። በእውነት ደህና ነኝ የኔ ፍቅር። እሺ በልና እንሂድ ፕሊዝ። ላምሪ ትሙት ደህና ነኝ። አራዲያ በጣም ደስ የሚል የፍቅር ህይወት ውስጥ ሆናችሁ፣ ነገር ግን እሷ ወይንም እሱ በኤክሱ የመማል ልምድ ቢኖርባቸው ምን ታደርጋላችሁ? ልብ በሉ። በጣም ይወድሻል፣ በጣም ትወጂዋለሽ፣ ነገር ግን በኤክሱ ይምላል ወይ ትምላለች። ሰው ምን ታደርጋላችሁ ነው ጥያቄው። ፎሎውና ሼር እያደረጋችሁ ሳትዋሹ ሀሳባችሁን ኮሜንት ላይ አስቀምጡልኝ።